ስሜት አለኝ እያልክ ነው አንተ። ስለሱ ይኸውልህ ሆፕ አሁን ቢል ልንገር፣ ስሜትም ኖረኝ አልኖረኝ አንተ ምንም ልታደርግ የምትችለው ነገር የለም። እኔ ስለሷ አወራለሁ። እሷ መልካም ልጅ ናት። ፍቅር እያሳየች ያለችው መልካምነቷ ነው። ስለዚህ ይሄ መልካምነቷ ደግሞ የሚወራላት ነው፣ ሊነገርላት ይገባል። ምን ነው መልካምነቷ? እስኪ ንገረኝ። መልካም እስኪ አንድ መልካም ነገርኝ። አንድ መልካም ነገር ያደረገችውን መልካም ጥሩ ነገር ንገረኝ እስኪ። ምንም ከማሰቡ ምን ያላደረገችው ነገር አለ? ሲጀምር እያደረገች ያለችው ነገር በሙሉ እኮ ቆይ ሩታና አብርሽን ማለያየት ወይ ነው? ይሄ የሩታና የአብርሽን ስራ የሰራችው እሷ አይደለችም። ሩታ ራሷ ናት ትዳሯን የበጠበጠችው። ምንድነው ትዳሯን የረበሸችው ራሷ ናት። ምን አይነት ትዳር ነው የበጠበጠችው ሩታ? ይሄን ራስ ቼክ ማድረግ አለብህ። እኔ እዚህ ጋር ማውራት አይጠበቅብኝ። እሺ አንድ ነገር ልንገርህ። የትናንት ቪዲዮ አይተዋል? አላየሁማ። ስላላየሁ ነው እንደዚህ የምትከራከረኝ። ፍቅር ጥሩ እንደሆነች ወይም መጥፎ እንደሆነች ያኔ መገመት ትችል ነበር። ስለዚህ በዚህ ልክ ልታወራኝ የጠራኝ አልመሰለኝም ነበረ። በእውነት ችግር ያለበት ሰው ነው። ምንም ችግር የለብኝም። ይኸው ግልጹን ነው የነገርኩህ። በቪዲዮም ሳይህ እንደዚህ ያው ቤተሰቦቼ እንደምታዩት እኔ ግልጹን ምንም ነገር አላወራሁትም። እኔ ግልጹን ነው የነገርኩት። እኔ ስለ ፍቅር ያለኝ አለው ወይ የሆነ ነገር ማድረግ ትፈልጋለህ ነው። ከዚህ በፊት የምታውቀኝ ስለ ሩታ ጥሩ ነገር እያወሩ መጥፎ ነገር እያወሩ አይደለም። አንተ ይሄንን ካንተ አንተ በጣም ዝም በል አንዴ ዝም በልሻ አንዴ ላውራብህ። አንዴ ላውራብህ። አትንካኝ። ነካለሁ። ለምንድን ነው አልነካኝ? ማለካ የሆነ ነካለሁ እንዴ? ና ኧረ አና ፍራንክ እያደረግኩ ነው። የምን ፍራንክ ነው? እንደ አይነት ፍራንክ አለ? አይ ኧረ በዚህ ልክ እውነት በጣም እንዲህ ማድረግ አልነበረብን። እንዴት እንደ አይነት ስራ ነው አይደለም የፍቅር